ዓመቱ 1900 ነው። ገና የጥቂት 10 ዓመታት ዕድሜ ያላት ወጣት ከተማ አዲስ አበባ። በዚያን ወቅት በአገሪቱ ለትራንስፖርት የሚያገለግሉት ብቸኛ አማራጮች በቅሎች፣ ፈረሶችና ግመሎች ነበሩ። ሆኖም ግን በቤተ መንግስቱ የነበሩት የአጼ ምኒልክ አእምሮ በሌላ አዲስ ቴክኖሎጂ ተወጥሯል። ያለ ፈረስ የሚንቀሳቀስ ሰረገላ ወደ ሀገራቸው እንዲገባ ይፈልጋሉ። ካፒቴን ቤንትሊ የተባለ እንግሊዛዊ ይህን የምኒልክን ምኞት ለማሳካት ቆርጦ ተነሳ። ሲድሊ የተባለችውን 18 የፈረስ ጉልበት ያላትን መኪና በጅቡቲ በኩል ወደ ኢትዮጵያ አስገባ። ሆኖም ጉዞው አልጋ በአልጋ አልነበረም። በወቅቱ ምንም አይነት ዘመናዊ መንገድ ስላልነበረ ካፒቴን ቤንትሊና ረዳቶቹ መኪናዋን በበረሃማ ቦታዎች በአሸዋና በድንጋያማ ተራሮች ላይ እየገፉና እየጎተቱ ለማሳለፍ ተገደዋል። ይህ ጉዞ ሳምንታትን የፈጀና እጅግ አድካሚ ነበር። መኪናዋ ወደ አዲስ አበባ ስትቃረብ በከተማዋ የነበረው ድባብ ተለወጠ። መኪናዋ የምታሰማው ድምፅና ከኋላዋ የሚወጣው ጭስ ህዝቡን ክፉኛ አስደነገጠው። ብዙዎች አይናቸው የሚያየውን ማመን አቃታቸው። በወቅቱ የነበረው ህዝብ ይህን እንግዳ ነገር የሰይጣን ሰረገላ ወይም ያለ ፈረስ የሚሮጥ ጋሪ እያለ ይጠራው ጀመረ። ጭሱና ድምፁ መንፈሳዊ ስጋት የፈጠረባቸው ሰዎችም አልጠፉም ነበር። መኪናዋ ቤተ መንግስት ስትደርስ አጼ ምኒልክ በታላቅ ጉጉት ተቀበሏት። ካፒቴን ቤንትሊ መኪናዋን ለንጉሱ አስረከበ። አጼ ምኒልክ አዲስ ነገርን ከመቀበል አልፈው መኪናዋን እንዴት እንደሚነዱ ለማወቅ አልዘገዩ። ካፒቴኑ ጥቂት ስልጠና ከሰጣቸው በኋላ ንጉሠ ነገሥቱ ራሳቸው መሪውን ይዘው መንዳት ጀመሩ። ታላቁ ንጉሥ መሪውን ይዘው አዲስ አበባን ሲያቋርጡ ህዝቡ በግርምትና በአድናቆት ምኒልክ ምን አይቶ መኪና ነዳ ወጥቶ እያለ ግጥም መቋጠር ጀመረ። ይህ ክስተት ንጉሱ ለዘመናዊነትና ለቴክኖሎጂ የነበራቸውን ጥልቅ ፍቅርና ድፍረት ያሳየ ነበር። የዚች መኪና መግባት ለኢትዮጵያ የመንገድ ልማት ጅማሮ ሆነ። መኪናዋ በምቾት እንድትጓዝ ሲባል ከአዲስ አበባ ወደ አዲስ ዓለም የሚወስደው መንገድ ለመጀመሪያ ጊዜ እንዲሰራ ተደረገ። ዛሬ በሚሊዮኖች የሚቆጠሩ መኪኖች በአገሪቱ ቢንቀሳቀሱም በ1900 ዓመተ ምህረት በካፒቴን ቤንትሊ የመጣችው ያቺ ባለ 18 ፈረስ ጉልበት መኪና የኢትዮጵያን የትራንስፖርት ታሪክ ለዘላለም የቀየረች ክስተት ናት።